ፕሮቴስታንቶች የሚዘሉት ይሄንን ነው። እዩ ሊቀ ካህናቱን ኢየሱስ ክርስቶስን እና ምን አለ ሊቀ ካህናት ነው ይሉና ሁላችንም ደግሞ ካህናት ነን ይሉና ካህን አያስፈልግም ብለው ይዘጋሉ። ኢየሱስ ሊቀ ካህናት ስለተባለ ሌላ ካህን አያስፈልግም ይላሉ። በሞቴ ስሙኝ። ኢየሱስ ክርስቶስ ሊቀ ካህናት ስለተባለ ሌላ ክህነት አያስፈልግም ማለት ወንጀል አይደል? ለምን መሰላችሁ? ኢየሱስ ሊቀ ካህናት ማለት የካህናት አለቃ እኮ ማለት ነው። በሞቴ ልጠይቃችሁ፣ ኢየሱስ ክርስቶስ የካህናት አለቃ እኮ ሊሆን የሚችለው ሌሎች ካህናት ሲኖሩ ነው ሳይኖሩ ነው? አለቃ የሚኖረው ምንዝር ሲኖር ነው ሳይኖር ነው? አያችሁ፣ ሊቀ ካህናት መባሉ ራሱ ሌሎች ካህናት እንዳሉ ማሳያ ነው። ኦርቶዶክሳዊት ቤተክርስቲያን ተሰርታ በመጽሐፍ ቅዱስ ያለቀች መሆኗን ተመለከታችሁ? ለዩልኝ የሚለው ቃል በጥቂቶች ብቻ የተጠቀሰ እንደሆነስ አያችሁ? ለሁሉ ቢሆን ኖሮ ክህነት ለምንድን ነው ለዩልኝ የሚለው ወገኖቼ? ሊቀ ካህናቱ ክርስቶስ ነው። አሁንም ደሙን ያፈሰሰ ካሳ የካሰ ሁላችንንም የቴቬዥን በግ ደግሞ ራሱ ነው ይላል። ሊቀ ካህናት የተባለው ለዚህ ነው ወገኖቼ። በግም መስዋዕትም እረኛም በግም የሆነ ኢየሱስ ክርስቶስ ነው።